በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰቆቃ ወድንግል። ከቅዱሱ አባ ጴሜን ጋር ተቀምጬ ሳለሁ አንዳች ራእይ እንደታየው አወቅሁ። በግልጽ አነጋገረው ስለነበር ወደ እርሱ ቀረብ አልሁና አባቴ ሆይ በተመስጦ ወዴት ሄደህ እንደነበር ንገረኝ አልሁት። እርሱ ግን ሊነግረኝ አልወደደም። እኔ ግን እጅግ ወተወትኩት። ከዚያም እንዲህ ሲል ነገረኝ። በተመስጦ ሊናዬ ከድንግል ማርያም ጋር ነበር። ከመስቀሉ ስር ቆማ ስታለቅስ ታየችኝ። ያን ጊዜ እርሷ እንዳለቀሰችው እኔም ባለቀስኩ ብዬ ትመኛለሁ። በምድር ላይ ካለው ፍቅር ሁሉ ለሚበልጥ ጥልቅ ፍቅር ምሳሌ የሚሆነው እናት ለልጇ ያላት ፍቅር ነው። ፈጣሪ እንኳን ለፍጥረቱ ያለውን የፍቅሩን ጽናት ለመግለጽ የተጠቀመው ማሳያ በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? የሚል ነበረ። በእርግጥም እግዚአብሔር እኛን እንዴት እንደሚያየን እና ለእኛ ያለውን ምንም ብናስቀይመው እንኳን የማይቀንስ ፍቅር እንድንረዳ የሚያደርገን ወላጆች እንድንሆን በማድረግ ነው። አንዲት ሴት እናት ከሆነችበት ቅጽበት ጀምሮ ለራሷ መኖር አቁማ ጊዜዋን፣ እንቅልፏን፣ ሐሳቧን ራሷንም ጭምር ለወለደችው ልጅ አሳልፋ መስጠት ትጀምራለች። ከሁሉም የሚበልጠው የእናት ፍቅር ማሳያ ልጇ በሚታመምበት ወቅት የሚኖራት ሁኔታ ነው። የልጇ ሕመም ለእርሷ እጥፍ ድርብ ሆኖ ያሰቃያታል። ብዙ እናቶች ልጃቸው ከሚታመም ይልቅ እነርሱ ቢታመሙ ይመርጣሉ። ልጃቸው ሲያቃስት ያቃስታሉ። እንቅፋት ሲመታው፣ እሾህ ሲወጋው ይሳቀቃሉ። እድሜው ቢጨምርም እንኳን ለእናት ልጇ ሁልጊዜ ሕፃን ነው። በሕመሙ መታመሟ፣ በስቃዩ መሰቃየቷ የሁልጊዜ እውነታ ነው። ይህንን ለመረዳት የሥነ ልቦና ባለሙያ መሆንና የእናትና ልጅን ትስስር ማጥናት አይጠይቅም። እስቲ ለአንድ አፍታ በዚያች በዕለተ ዓርብ የተሰቃየው የሕማም ሰው የክርስቶስ እናቱ ድንግል ማርያም በእናትነቷ ምን ሊሰማት እንደሚችል እናስብ። እመቤታችን ብዙ ነገር ያሳለፈችበት ልጇ እንደዚያ ሲሰቃይ ምን ተሰምቷት ይሆን? ድንግል ማርያም በዛች ዕለት በእንባ በተሸፈኑ ዓይኖቿ ስታይ የዋለቻቸውን ነገሮች እስቲ መለስ ብለን በአንድ በአንድ እናስታውሳቸው። በቤተልሔም በግርግም በወለደችው ጊዜ በጨርቅ ጠቅልላ ያስተኛችውን ልጇን በዚያች ዕለት በአደባባይ ልብሱን ሲገፉትና እርቃኑን ሲያቆሙት አይታለች። በደረቷ አስጠግታ በጀርባዋ አዝላ ያሳደገችውን አንድ ልጇን አጥንቱ እስከሚቆጠር ሥጋው እስከሚነጭ ደሙ እንደ ውሃ እስከሚፈስ ድረስ ሲገርፉት ቆማ አይታለች። በንጉሥ ሄሮድስ ሰይፍ እንዳይሞትባት ወደ ግብፅ በረሃ እንደ ወፍ የተንከራተተችለት ልጇን ሰይፍና ጎመድ ይዘው ሲከቡት፣ ከሄሮድስ ወደ ጲላጦስ እያዳፉ ሲወስዱት፣ ወታደሮችም ከበው ሲደበድቡት ተመልክታለች። ድንግልና ወተቷን አጥብታ ያሳደገችው አንዱን ልጇን ሐሞትና ከርቤ ሲያጠጡት አይታለች። እንደ ልጅነቷ አቅፋ ይዛው ልትሸሽ በማትችልበት በዕለተ ዓርብ ብዙ መከራ ያየችበትን ልጇን በወደቀበት ሲረግጡት፣ ሲተፉበትና ሲደበድቡት ያቺ የግብፅ በረሃ ስደተኛ ምን ተሰምቷት ይሆን? እጆቹን በእጆቿ ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን በእግሮቹ እንዲራመድ የመራችው ልጇን እጆቹና እግሮቹን በሚስማር ሲቸነክሩት ቆማ በዓይኖቿ አይታለች። እንደ ሕፃናት ሲያለቅስ እንባውን የጠረገችለት ልጇን የእሾህ አክሊል በደፉበት ጊዜ ፊቱ በደም ተጠምቆ አይተዋለች። ለ3 ቀናት ብቻ ጠፋብኝ ብላ ለምን አስጨነከኝ ያለችው ድንግል በፊቷ በአሰቃቂ ሁኔታ ሲገድሉት ምን ያህል እጥፍ ተጨንቃ ይሆን? የኢየሩሳሌም ሴቶች እንኳን ባይወልዱትም በሰብአዊነት ብቻ ራርተው ለቅሶና ሙሾ ካወጡለት ብቻዋን ያለ አባት የወለደችው እናቱ
ምን ያህል አልቅሳ ይሆን? እስራኤላውያን የሥጋ ዝምድናን እንደሚገልጹበት አገላለጽ የአጥንቷ ፍላጭ የሥጋዋ ቁራጭ የሆነ ልጇን መስቀል ተሸክሞ ሲወድቅ ሲነሳ ስታይ ምን ይሰማታል? እንደኛው ሰው ናት የሚሉ ሁሉ እስቲ ሰው እንደመሆኗ የድንግል ማርያም የዕለተ ዓርብ ውሏ እንዴት ሊሆን እንደሚችል ይንገሩን። ለዚህም ጥቅስ መጥቀስ ያስፈልገን ይሆን? በዕለተ ዓርብ በቤተ መቅደስ ዲያቆናት በሚያሳዝን ውርድ ንባብ በሚያነቡበት የግብረ ሕማማት ክፍል ላይ እመቤታችንን በዚያን ዕለት ስለተሰማት ነገር እንደዚህ ተጽፏል። ዓለም ድህነትን በመቀበሉ ደስ ይለዋል። ልጄ ሆይ ፈጣሪና መድኃኒቴ ስለ ሁሉ ሕይወት ብለህ ወደ ታገስካት ወደ ስቅለት በተመለከትኩ ጊዜ አንጀቴ ተቃጠለ። ነቢዩ ኤርምያስ ስለ እስራኤል ያነባውን እንባ የሚመለከት ሰቆቃወ ኤርምያስ የሚል የራሱን የቻለ መጽሐፍ እንዳለው በኦርቶዶክሳዊት ቤተ ክርስቲያናችንም የድንግል ማርያምን የሕይወት ዘመን ሐዘኗን የሚመለከቱ ሰቆቃው ወድንግል ወይም የድንግል ሰቆቃዎችና ለማርያም የማርያም ለቅሶ የተባሉ የግጥምና የጥልቅ ተመስጦ መጽሐፍት አሉ። ከዚህም በተጨማሪ በዕለተ ዓርብ የሚፈሰሰውንና የተቆረሰውን የጌታችን ሥጋና ደም በሚቆረስበትና ለምዕመናን በሚሰጥበት በሥርዓተ ቅዳሴ ላይ ነፍስን ከፍ በሚያደርግ ዜማ እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን እየተባለ ሲዜም በተደጋጋሚ የሚመታው ቃጭል ድምፅም በዕለተ ዓርብ እጆቹን ዘርግቶ ደሙ የፈሰሰውን ልጇን ቆማ እያየች የቤዛነቱን ሥራ በማያውቅ ፍጹም ጸጥታ ውስጥ ሆና ያለቀሰችውን የድንግልን ለቅሶ ለማስታወስ ነው። ኦርቶዶክሳውያን አባቶች እመቤታችን በዚያ ዕለት ያዘነችውንና የሕይወት ዘመኗን ሐዘናት ገና ለመግለጽ ሲነሱ እንባ ይቀድማቸዋል። ለዚህ ነው የሰቆቃወ ወድንግል ደራሲ እንዲህ ያለው፣ የእንባ ቀለምን እያንጠባጠብሁ የድንግልን ሰቆቃዋን እጽፋለሁ። በማንኛውም ጊዜ እንደ እርሱ ያለ ሐዘንና ስደት የደረሰበት ሰው ካለ የልብ ዓይን ያለው ሰው አይቶ ያልቅስ። በእርግጥም የልብ ዓይን ኖሮት ካልተገኘ በቀር የእመቤታችንን የዕለተ ዓርብ ሐዘኗን ሊያስብ የሚቻለው የለም። የክርስቶስን የመስቀል ላይ መከራ መጠኑን የሚያስብ ሰው የጌታ የሥቃዩን መጠን የእርሷ የሐዘኗ መጠን እንደሆነ ማሰብ አለበት። የዓለም መድኃኒት ኢየሱስ ክርስቶስ በሰውነቱ ላይ የቆሰለው እያንዳንዱ ቁስል ሁሉ የድንግል ማርያም የልቧ ላይ ቁስል እንደሆነ ለመረዳት የልብ ዓይን ያስፈልጋል። ሊቁ ዮሐንስ ዘደማስቆ እንዲህ ይላል፣ ከተፈጥሮ ሕግ በላይ የሆኑ ስጦታዎችን ለመቀበል የተገባች የሆነች ይህች ቅድስት በወለደች ጊዜ ያመለጠችውን የምጥ ስቃይ በዕለተ ዓርብ ተሰቃየች። ስትወልደው ጀምሮ አምላክነቱን የምታውቀው ልጇ እንደ ወንጀለኛ ሲሰቃይና ሲሞት ባየች ጊዜ ልቧ በእናትነት ርኅራኄ ተሰነጠቀ። በሰይፍ እንደሚከፈልም ሕሊናዋ ለሁለት ተከፈለ። በነፍስሽ ሰይፍ ያልፋል የሚለው ትንቢት ትርጉምም ይሄው ነው። ያዕቆብ ከ12ቱ ልጆች አብልጦ ይወዱ የነበረው ዮሴፍ እንደሞተ በተነገረው ጊዜ ያደረገውን እስቲ ወደ ኋላ መለስ ብለን እንመልከት። ቀናተኞቹ ወንድሞቹ ዮሴፍን ከሸጡት በኋላ ቀሚሱን ደም ነክረው ወደ ያዕቆብ ይዘውለት ሄዱ። አባቱን ይስሐቅን በበግ ደምና ጠጎት ተሸፍኖ ያታለለው ያዕቆብም በተራው ልጆቹ በበግ ደም አታለሉት። ይህንን አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪየው አሉት። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል። ዮሴፍ በእርግጥ ተቦጫጭቋል አለ። ያዕቆብም ልብሱን ቀደደ፣ በወገቡ ማቅ ታጥቆ ለልጁ ብዙ ዘመን አለቀሰ። ወንዶች ልጆቹና ሴቶች ልጆቹም ሁሉ ሊያጽናኑት ተነሱ። መጽናናትን እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ።
ስለ እርሱም አለቀሰ። ኢትዮጵያዊ ሊቅ ርቱዕ ሃይማኖት ስለ ድንግል ማርያም የዕለተ ዓርብ ውሎ ሲናገር የአበው አለቃ የያዕቆብ ለቅሶ ዛሬ ታደሰች አለ። በእርግጥ ያዕቆብ 11 በሕይወት የቀሩ ልጆች ያሉት በዓይኑ ስላላየው ስለ ዮሴፍ ሞት መሪር እንባን ካለቀሰ እመቤታችን በድንግልና ስለወለደችው ስለ አንድ ልጇ ምን ያህል ታነባ ይሆን? ያዕቆብስ ያለቀሰው ቢያንስ የልጁን ቀሚስ በእጆቹ ይዞ ነበር። ድንግል ማርያም ግን የልጇን ልብስ እንኳን ይዛ የማልቀስ ዕድል አልነበራትም። ምክንያቱም ልብሱን ለአራት ቀደው ተካፍለውታል፣ በቀሚሱም ላይ ዕጣ ተጣጥለዋል። ስለዚህ ከያዕቆብ ለቅሶ የማርያም ለቅሶ እጅግ የበረታ ነው። ጻድቁ ኢዮብ ሲሞት ስላላያቸው ልጆቹ መሞታቸውን በሰማ ጊዜ ልቡ በሐዘን ተነክቶ መጎናጸፊያውን ቀደደ፣ ራሱንም ተላጨ ተብሎ ተጽፏል። ድንግል ማርያም ግን የልጇን ሞት በመልእክተኛ አልሰማችም። እያንዳንዱን ስቃዩን ቆማ ተመልክታለች። ስለዚህ ከማንኛውም ወላጅ ለቅሶ በላይ የእርሷ ሐዘን እጅግ የበረታ ነው። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ ሥላሴ አሜን። ይህ ጽሑፍ የተወሰደው ሕማማት ከተሰኘው ከዲያቆን ሄኖክ ኃይሌ መጽሐፍ ነው።